እኔ የምለው ማለት ነው የአዲስ አበባ ፖሊስ እርሙን አንድ ስራ እንኳን ቢሰሩ እንደዚህ ሶሻል ሚዲያ ላይ እንደዚህ ማድረግ የለባቸውም። ሲጀመር አሁን እኮ ፖሊሷ እኔ እንደዚህ ሆኜ ፍቅረኛው መስዬ ምናምን ያስኩት አለች አይደለ? አሁን ሌሎች ወንጀለኛ ወንዶች እንዲጠነቀቁ ነው እንትን እያሉ ያሉት እየተናገሩ ያሉት እንጂ እኮ ይሄ ምንም እንትን አዲስ ነገር አይደለም። ፖሊስ በጣም ብዙ ነገር ሆኖ ወንጀለኛን ይዛል። በጣም ብዙ ነገር ሆኖ እያየን አይደለ እንዴ? እንደውም ከተያዙት ያልተያዙ ይበልጣሉ። በጣም ብዙ ወንዶች በነጻነት እየኖሩ ነው። ወንጀለኞች እናት እያለቀሰች ልጇ ተደፍሮባት በጣም ብዙ ሰዎች በነጻነት እየኖሩ ነው። አንድ ሰው ያዘን ተብሎ ሚዲያ ላይ እንደዚህ መጋነን የለበትም። ፖሊስ እንደ ፖሊስነቱ በጣም ብዙ የሚሰራው ስራ አለ። እኛ የምንጠብቀው እጅግ በጣም ብዙ ስራ አለ። ነገር ግን ይሄ አሁን ለሌሎች ወንዶች ማስጠንቀቂያ ነው፣ ተጠንቀቁ ነው እያሉ ያሉት እንጂ ለማህበረሰቡ እንትን ማለት ይሄ እንደዚህ ጥሩ ነገር ሰርተናል ለማድረግ በቂ አይደለም። እንድትጠነቀቁ ነው፣ ወንጀለኞች እንድትጠነቀቁ ነው እየነገሩ ያሉ ይመስለኛልና እንደዚህ አይነት ነገሮች እንትን ላይ ይፋ ማድረግ የለባችሁም ብዬ አስባለሁኝ። ምክንያቱም ወንጀለኛ ጥንቃቄ እንዲያደርግ ነው ምክር እየተሰጠ ያለው ነው ብዬ ነው እኔ በበኩሌ የማስበው። እንደዚህ ድብቅ የሆኑ ስራ ስትሰሩ ጊዜ በውስጥ መስመር ነው መያዝ ያለባችሁ እንጂ እንዴት እንዳረጋችሁ ስትራቴጂያችሁን መናገር የለባችሁም። ማለት ይሄ ተገቢ አይመስለኝም። አዎ ተገቢ አይደለም። ትክክል ነኝ። እኔም ለምሳሌ ወንጀለኛ ብሆን እንድጠነቀቅ እያረጋችሁኝ ነው። ወደ እኔ የሚመጡ ሰዎችን እንዴት እንትን ማድረግ እንዳለብኝ የነዛ ሰዎች ጀርባ እንዳጠና ለምን እኔ ጋር እንደሚመጡ እንዳቅ ራሴን ከነሱ እንድጠብቅ ራሳችን ከሰዎች እንድንጠብቅ ነው እንጂ እያደረጋችሁ ያላችሁት በዚህ መንገድ ወንጀለኛን መያዝ እንችላለን እያላችሁ ነው እንጂ ያላችሁት ሌላ ነገር አይደለም። ፖሊስ ደግሞ እንደ ፖሊስነቱ ስትራቴጂውን ይደብቃል። ይሄ ካልሆነ ታዲያ ምኑ ፖሊስ ሆነ? ስለዚህ ተገቢ አይደለም። እሺ የሆነ ተገቢ አይደለም። ይሄ ትልቅ ስራ ሰርተናል ለማለት ብቁ አይደለም። እንደ ፖሊስነታችሁ ብዙ መስራት የሚጠበቅባችሁ ነገር አለ። ብዙ ወንጀለኛ የሚኖርባት ሀገር ነች። ስለዚህ ገና ብዙ ይቀረናል። ገና ብዙ